ኃጢአትን አንድ ሰው ብቻ ነው ያሸነፈው ነውና ኃጢአት ማለት ምን ማለት ነው? አዳም በምርጫው ነው የተሳሳተ ህይወትና እግዚአብሔር ካሰበለት ህይወት ውጪ የኖረው። ይሄ ማለት አለመታዘዝ፣ ለተፈጠሩበት ዓላማ አለማዋል፣ ዓላማን የሳተ ህይወትና ትክክል ያለ ህይወት ነው። ኃጢአትን ያሸነፈ ሰው አለ? አሁን ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል ይላል። ሰው በሰው ደረጃ የተገለጠ ሰው የሆነ ስጋ የለበሰ ከድንግል ማርያም የተወለደ በምድር ላይ አመጽም ኃጢአትም በደልም ያልተገኘበት ያለ በደልና ያለ ኃጢአቱ መስቀል ላይ የተሰቀለ በመቃብር ውስጥ 3 ቀን ያደረ በሶስተኛው ቀን ከሙታን የተነሳ ኃጢአትን አሸንፎ እኛንም ጻድቅ ያደረገን ጽድቅ ያደረገን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሰላም ቅዱሳን እንደምናችሁ። ዛሬ ወንድሜ ሲሄድን አንዳንድ ጥያቄ ጠይቀዋለሁ። እናንተም ደግሞ ይሄንን ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ ኮሜንት ስር በመጻፍ እንድታበረታቱን በጌታ ፍቅር ጠይቃለሁ። ሰብስክራይብ እያደረጋችሁ ይሄንን አገልግሎት እንድትደግፉ በጌታ ፍቅር አሳስባችኋለሁ። ዛሬ ከወንድሜ ሲሄድ ጋር በአንዳንድ ጥያቄዎች ላይ እንጠያየቃለን። ዛሬ ልናወራበት ያሰብነው ሐሳብ ኃጢአት በሚል ሐሳብ ነውና ይህ ሐሳብ ደግሞ የእናንተም ጥያቄ ይሆናል ብዬ ስላሰብኩኝ ነው ላቀርብ የወደድኩት እና ወንድሜ ለመጠየቅ ያሰብኩት። ሰላም ወንድሜ፣ እንዴት ነህ? ሰላም ወንድሜ፣ እኔ ደህና ነኝ። ጌታ የተባረከ ይሁን። ዛሬ በምንጠያየቅበት ጥያቄዎችና እኔም እንደ መጽሐፍ ቅዱስ የሆነውን ሐሳብ በመመለስበት ሐሳብ ብዙዎች እንደሚባረኩ ተስፋ አደርጋለሁ። የጌታ ስም የተባረከ ይሁን። አሜን። ዛሬ ልጠይቅ ያሰብኩት ሐሳብ በኃጢአት ዙሪያ ነው ብዬ ቀደም ገልጬልህ ነበር እና በመጽሐፍ ቅዱስ ላይ እንደምንረዳው እግዚአብሔርንና ሰውን የለየ ዋና ነገር ኃጢአት ነው እና ያንን ደግሞ ብዙዎች የሚረዱት ኃጢአት ሲባል ከፐርሰናሊ ድርጊት እንደሚጀምር አድርገው ያስቡታል። ግን መነሻ አለው፣ የኃጢአት መነሻ አለው እና ያንን ጥያቄ ከመጽሐፍ ቅዱስ ትንሽን ብታብራራለን ብዬ ስላሰብኩኝ ነው እና ኃጢአት ማለት ምን ማለት ነው ለአንተ? እስቲ ወንድም ይሄንን ጥያቄ መልስልኝ። ጥያቄው ትክክል ነው። ኃጢአት ማለት ለአንተ ምን ማለት ነው? አሁን እንደኔ የሆነውን መልስና እንዳንተ የሆነውን ጥያቄ ለመመለስ ሳይሆን መጽሐፍ ቅዱስ ኃጢአትን ምን ብሎ ይተረጉመዋል? ምን ብሎ ይጠራዋል? ኃጢአት ማለት ምን ማለት ነው? ቅድም አንተ እንደተናገርከው በኃጢአት ምክንያት ነው ሰዎችና እግዚአብሔር ኮሙኒኬሽናቸው የተቋረጠው። ኃጢአትን ከመስራታቸው በፊት የሰው ልጅ ኃጢአትን ከመስራቱ በፊት በኃጢአቱና በበደሉ ሙት ከመሆኑ በፊት ከእግዚአብሔር ጋር ህብረት ያደርግ ነበረ። እግዚአብሔርን ከሰዎች ጋር ይገናኝ ነበር። እግዚአብሔር የሚገናኝበት መንገዶች ነበሩ። ግን እግዚአብሔር ከፈቀደውና ካደረገው ካስቀመጠው መንገድ ውጪ የሰው ልጅ በመራመዱና ዓላማውን የሳተ ህይወት በመኖሩ ከእግዚአብሔር ሲለያይና ህብረቱ ሲቋረጥ እናገኛለን። እግዚአብሔር በኤደን ገነትን ሰውን ከፈጠረ በኤደን ገነትን ሰውን ካስቀመጠ በኋላ ምድርን እንዲንከባከባት ምድርን እንዲጠብቃትና ምድርን እንዲገዛት ባርኮታል። ብዛ ተባዛ ብሎታል። የምድርን እንስሳዎችና አዋፋትን በሙሉ እንዲገዛ የገዢነትን ስልጣን በምድር ላይ ለአዳም ሰጥቶት ነበረ። አዳም በምርጫው ነው የተሳሳተ ህይወትና እግዚአብሔር ካሰበለት ህይወት ውጪ የኖረው። እግዚአብሔር የሰው ልጅ እንደምናውቀው ዘላለማዊም አድርጎ አልፈጠረውም፣ ጊዜያዊም አድርጎ አይደለም የፈጠረው። እግዚአብሔር ለሰው ልጅ ምርጫን ነው የሰጠው። በኤደን ገነት 2 ዛፍ አስቀምጧል። የህይወትን ዛፍና የሞት ዛፍ አስቀምጧል። የህይወትን ዛፍ ቢበላ ለዘላለም እንደሚኖር፣ ሞትና ህይወትን ከምታስታውቀው ዛፍ ክፉና መልካምነትን ከምታስታውቀው ዛፍ ቢበላ ግን ለዘላለም እንደሚሞት እግዚአብሔር ነግሮታል። አክሽኑ ድርጊቱ ምንድነው? ከዛ ቀጥሎ አዳም የመልካምነትና ክፉን የምታስታውቀው ዛፍ መብላት ነው። ኃጢአት ማለት ምን ማለት ነው ለሚለው ቀጥታው መልሱ ሐዋርያው ዮሐንስ አንደኛ መልእክቱ ምዕራፍ 3 ላይ ከቁጥር 4 ላይ ጀምሮ እንደዚህ ይላል። ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል፣ ኃጢአትም አመጽ ነው ይላል። ስለዚህ ኃጢአትን የሚያደርግ አመጽን ያደርጋል፣ አመጽ ደግሞ ኃጢአት ነው ይለናል። ማመጽ ነው ኃጢአት። ይሄ ማለት አለመታዘዝ፣
ለተፈጠሩበት ዓላማ አለማዋል ዓላማን የሳተ ህይወትና ትክክል ያለነ ህይወት ነው። አሁን ብዙ ሰዎች ዓላማቸውን የሳተ ህይወት ሲኖሩ እናያቸዋለን። በዓላማቸው ጸንተው ሳይኖሩ እናገኛቸዋለን። አሁን ሰዋዊ ዓላማና እግዚአብሔር ሰውን ከፈጠረበት ዓላማ የተለየ ህይወት እሱ ኃጢአት ይባላል። ይህ ማለት እግዚአብሔር ሰውን ለመልካም ነገር፣ ሰውን ለትክክል ነገር፣ ሰውን ለጽድቅ ነገር፣ ሰውን ለራሱ ፍቃድ ፈጥሯል። የሰው ልጅ ከነዚህ ውጪ ሲኖርና ይህን የሳተ ህይወት ይህንን የሳተ ዓላማ ሲኖር ግቡ ኃጢአት ይሆናል። ስለዚህ ኃጢአት ደግሞ አመጽ ነው ይለናል። ኃጢአት አመጽ ነው። ኃጢአትን የሚያደርግ ደግሞ አመጽን ደግሞ ምን ይላል? ያደርጋል። ኃጢአትም አመጽ ነው። ስለዚህ ኃጢአት ማለት አመጽ ማለት ነው። ግን ብዙ ሰው ኃጢአትን ምን ብሎ ይተረጉመዋል? ምን ብሎ ይጠራዋል? አይተ ከሆነ በብዙዎች ዘንድ ኃጢአት ማለት ምናልባት መሳደብ ኃጢአት ሊሆን ይችላል፣ መስረቅም ኃጢአት ሊሆን ይችላል፣ መዋሸትም ኃጢአት ሊሆን ይችላል። እነኚህ ሰዋዊ የሆኑ ድርጊቶች ኃጢአት ናቸው። መጽሐፍ ቅዱሳዊ ናቸው፣ ኃጢአትም ናቸው። ነገር ግን ኃጢአት ምን ማለት ነው ፍቺው? እና ኃጢአትስ ምንድነው ካለን ኃጢአት ማለት ዓላማውን የሳተ ህይወት፣ ግብ ያለው ህይወት፣ እግዚአብሔር ከፈጠረበት ዓላማ ውጪ የሆነ ህይወት ነው ማለት ነው። ስለዚህ ብዙዎች አሁን እግዚአብሔር ከፈጠራቸው ዓላማ ውጪ እየኖሩ ነው። ሰው ለከንቱ ነገር ተገዝቷል። ሰው እግዚአብሔር ለማይፈልገው ነገር ተገዝቷል ማለት እንችላለን። ሙሉ ለሙሉ መጽሐፍ ቅዱሳችን የሚናገረው እሱ ነው። እሺ በጣም እናመሰግናለን። በሚገርም ሁኔታ መልሰህልኛል። ያው ኃጢአት ማለት አመጽ እንደሆነ ምክንያቱም እግዚአብሔር ለአዳም የፈቀደለትን ነገር እንዲያደርግ ነበር ያዘዘው። ገና አንድ ነገር አዞታል። ከህይወት ያንን ዛፍ እንዳይበላ ነግሮት ነበር። ግን አዳም እግዚአብሔር ያለውን ትቶ በማድረጉ በማመጹ ያን ነገር በጣም በሚገርም ሁኔታ አብራርተናል። ጌታ ይባርክ። አሜን። እና ሁለተኛ ጥያቄ ደግሞ ኃጢአትን ያሸነፈ ሰው አለ? ስለዚህ እስቲ ትንሽ ነገር በል። ኢየሱስ ክርስቶስ ጌታ ነው። ኃጢአትን ያሸነፈ ሰው አለ ወይ? አሁን በሰው ደረጃ ነው የጠየቀኝ። በሰው ደረጃ ኃጢአትን ያሸነፈ ሰው አለ ወይ? ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ በፊት በሰውነት ተገልጧል። ቃል ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ ይላል። ጌታችን ኢየሱስ ክርስቶስ ስጋ ለብሶ በእኛ መካከል አድሯል። የሰው ልጅ ተብሏል። ስለዚህ አሁን ኃጢአትን ያሸነፈ አለ ወይ? ኃጢአትን ለማሸነፍ ብርታት ያገኘ ሰው አለ ወይ? ይሄ ማለት ምን ማለት ነው መሰለ? ኃጢአት በጣም ቀላል አድርገን የምናየው ነገር አይደለም። በጣም ከባድ ነገር ነው። ከባድነቱ እግዚአብሔርና ሰውን የመለያየት አቅም አለው። አሁን ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል ይላል። ሰው ሁሉ ይላል እዚህ ጋር ደግሞ ኃጢአትን ያሸነፈ ሰው አለ ወይ የምትለኝ ከሆነ በሰው ደረጃ የተገለጠ ሰው የሆነ ስጋ የለበሰ ከድንግል ማርያም የተወለደ በምድር ላይ አመጽም ኃጢአትም በደልም ያልተገኘበት ያለ በደልና ያለ ኃጢአቱ መስቀል ላይ የተሰቀለ በመቃብር ውስጥ 3 ቀን ያደረ በሶስተኛው ቀን ከሙታን የተነሳ ኃጢአትን አሸንፎ እኛንም ጻድቅ ያደረገን ጽድቅ ያደረገን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ኃጢአትን አንድ ሰው ብቻ ነው ያሸነፈው፣ እሱም ጌታችን ኢየሱስ ክርስቶስ ነው። ሰው ሆኖ እዚህ ምድር ላይ አመፀኛ ያልተባለ በደለኛ ያልተባለ የለም። እንደ መነሻ ያህል ወይም ደግሞ አንድ ሐሳብ ላንብብል። ቲቶ ምዕራፍ 3 ቁጥር 2 ላይ ሲናገር እንዲህ ይላል። ቲቶ ምዕራፍ 3 ቁጥር 3 ላይ እኛ ደግሞ አስቀድመን ይላል የምንስትና ለልዩ ልዩ ተግላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በራሳችን የምንጣላላ ነበርን። ነገር ግን
የመድኃኒታችንና የእግዚአብሔር ቸርነቱ ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ተመልከት፣ ሁሉም ሰው ኃጢአተኛ ነው፣ በደለኛ ነው። ሰው ሁሉ ኃጢአትን ሰርቷል፣ በደለኛ ሆኗል፣ የእግዚአብሔር ክብር ጎሎታል። አሁን አንድ ሰው ነው በሰው ሁሉ መካከል አንድ ሰው ኃጢአት አልሰራም፣ አንድ ሰው ኃጢአት አልተገኘበትም፣ አንድ ሰው በደለኛ አይደለም። እሱም ጌታችን ኢየሱስ ክርስቶስ ነው። በምድር ላይ ኃጢአትን አሸንፎ የኖረ ሰው የለም። በደልን አሸንፎ የኖረ ሰው የለም። በደል ያልተገኘበት የለም፣ ኃጢአት ያልተገኘበት የለም። እግዚአብሔር ግን በደለኛውን ኃጢአተኛውን በቸርነቱና በምህረቱ ኃጢአትን ባሸነፈው በክርስቶስ ኢየሱስ እሱን በመቁጠር እንዲሁ አድኖታል፣ እንዲሁ አድቆታል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ ሲናገር ሐዋርያው ጴጥሮስ ለኢየሱስ ክርስቶስ ኃጢአት አለማድረግ በደል እንዳልተገኘበት ሲገልጥልን እንዲህ ይላል፣ እርሱ ኃጢአትን አላደረገም፣ ተንኮልን በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በግፍ በመገረፉ ቁስል እኛ ተፈወስን ይላል። ተቃራኒው ነው። ተቃራኒው ሰው ሁሉ ኃጢአተኛ ነው፣ አንድ ግን ኃጢአተኛ አይደለም። ሰው ሁሉ በደለኛ ነው፣ ግን አንድ በደለኛ አይደለም፣ ኢየሱስ ክርስቶስ። ሰው ሁሉ በአንድ ሲፈረድበት፣ ኢየሱስ ክርስቶስ ግን ያለ ኃጢአታችንን ተሸክሞ ያለ በደሉ በደላችንን ተሸክሞ በመስቀል ላይ በመሰቀል እኛን የእግዚአብሔር ጽድቅ አድርጎናል። ኃጢአትን ያሸነፈ ሰው አለ? እሱም ኢየሱስ ክርስቶስ ነው። ወንድሜ ጌታ ይባርክ። በጣም ደስ የሚል መልስ ነው የመለስክልኝ። ግን አንድ የተወሰነች ጥያቄ የምትሆንብን ነገሮች አሉ። በሌላ እምነት ዘንድ ያሉ አንዳንድ ያው የምንሰማቸው ነገሮች አሉና ጥያቄ ስለሚፈጥሩብን ያንን ነገር እናጥራ ብዬ ነው። እና ጻድቃን የሚባሉ ሰማዕት የሚባሉ ለኃጢአት ዋጋ የከፈሉ አሉ ይባላል። ይህንን እስኪ ከመጽሐፍ ቅዱስ ምን ትላለህ? ጻድቃን የሚባሉ ሰማዕት የሚባሉ የእምነት አባቶች አሉ። የእምነት አባቶች የምንላቸው አሉ። በጣም ታላላቅ ሰዎች አሉ። የእምነት ቤት ባለቤቶች አሉ። እምነትን የሚመሩ እምነትን የመሰረቱ ሰዎች አሉ። ብዙዎች ይከተሏቸዋል፣ ብዙዎች ይሰማቸዋል፣ ብዙዎች ይቀበሏቸዋል። የሚገርም ነገር እነዛ የእምነት መሪዎች፣ እነዛ የእምነት አባቶች የተባሉ ሰዎች የሚከተሏቸው፣ ሰዎች የሚሰማቸው፣ በስማቸው ዝክርን የሚያወጡላቸው፣ በስማቸው የሚጸልይባቸው ሰዎች እነሱ ሰዎች እንኳን ኃጢአትን ለማሸነፍና እንኳን ለሌላው ኃጢአት መስዋዕት ሆኖ ለመቅረብ የራሳቸውን ኃጢአት እንኳን የማስወገድ አቅም የላቸውም። ራሳቸው ደግሞ ኃጢአተኛ ናቸው። ቅድም አንብቤልሃለሁ። ሮሜ ምዕራፍ 3 ቁጥር 23 ላይ ሰው ሁሉ ኃጢአትን ሰርቷል ነው የሚለው። ሰው ሁሉ ነው የሚለው። ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ከሰማይ ከወጣ በቀር ወደ ሰማይ የወጣ የለም ይላል። ከሰማይ ከመጣ በቀር ወደ ሰማይ የወጣ የለም ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ከሰማይ የመጣ ነው፣ ወደ ሰማይ የወጣ ነው። እነኚህ ሰዎች ከምድር እየተገኙ ናቸው፣ በምድር ላይ የሚቀሩ ናቸው። ጻድቃን ያልካቸው፣ ቅዱሳን ያልካቸው፣ ትልቅ የእምነት አባቶች ያልካቸው እነኚህ ታላላቅ ሰዎች ለነሱ እንኳን ጌታችን ኢየሱስ ክርስቶስ ያስፈልጋቸዋል። ስለዚህ እነኚህ ሰዎች ጻድቅ ለመባል እንኳን ከበቁ ጌታችን ኢየሱስ ክርስቶስ ካላቸው ነው። ጌታችን ኢየሱስ ክርስቶስ በሕይወታቸው ካሌላቸው እነሱ ራሳቸው ኃጢአተኛ ናቸው። ለምን? የኃጢአት ደመወዝ ምንድነው? ሞት ነው። ስለዚህ የሞት ፍርድ አለባቸው ማለት ነው። ጻድቃን ናቸው ብለው የጠራቸው እነዛ ሰዎች ለስማቸው የተሰጠው አሁን ጻድቃን ናቸው ያልካቸው ጻድቅ ብለው የጠራቸው አጠራር ራሱ ትክክል አይደለም። ለምን? ያዳንን በቅዱስ አጠራር የጠራን እግዚአብሔር ይላል። ይሄ ቅድስና፣ ይሄ ጽድቅና፣ ይሄ የመጽደቅ ይሄ መፍት የተሰጠው ከእግዚአብሔር በክርስቶስ ኢየሱስ ለኛ ነው። በክርስቶስ ኢየሱስ ያልተገኘውን ስም
ከራሳቸው ስራና ከራሳቸው ሩጫና ድካም ለነሱ መስጠት መጽሐፍ ቅዱሳዊ አይደለም፣ ትክክል አይደለም። እነሱ ኃጢአትን አሸንፈው ሊያሸንፉ አልቻሉም። ያሸነፈ የለም። ግን ኃጢአትን በክርስቶስ ኢየሱስ ማሸነፍ ይቻላል። ጌታ ይባርክ። አሁን ወደ ዋናው ነጥብ የምናውና ሶስተኛው ጥያቄ የብዙ አማኞች ጥያቄ ነው። ወደኛ እና በክርስቶስ ኢየሱስ የሚያምኑ እንዴት የሚለው ጥያቄ ሶስተኛው ጥያቄ መጽሐፍ ቅዱስ ከኔ የሚጠብቀውን ህይወት እንዴት ልኑር? ይሄንን እስኪ ከመጽሐፍ ቅዱስ ከእግዚአብሔር ቃል እስኪ እንዴት ታስረዳናለህ? መጽሐፍ ምን ያዘናል? እንዴት እንድንኖር ያስተምረናል? ያንን ጥያቄዎች አብራራ። እሺ መጽሐፍ ቅዱስ እንዴት እንድንኖር ያዘናል? ይሄ ትክክለኛ መጽሐፍ ቅዱሳዊ ጥያቄ ይመስለኛል። የጌታ ስም የተባረከ ይሁን። ተመልክተው ከሆነ መጽሐፍ ቅዱስ ለሰዎች ህይወት መመሪያ ነው። የህይወታችን ቱንቢ ነው። የምንመራበት ነው። የቤቱ መሰረት ነው። የቤቱ ምሰሶ ነው። የቤቱ መለኪያ ነው። የቤቱ መሪ ነው። የቤቱ ራስ ነው። መጽሐፍ ቅዱሳዊ በሆነ እውነታዎችን የምንመራው። ነገር ግን መጽሐፍ ቅዱስን የምናነብበት መንገድና የምንረዳበት መንገድ ትክክለኛውን ህይወትና መጽሐፍ ቅዱስ ለኛ የሚሰጠውንና ከኛ የሚጠብቀውን አይነት ህይወት እንዳንኖር ይከለክለናል። ብዙ ሰዎች መጽሐፍ ቅዱስን በራሳቸው መንገድ ያነቡታል፣ በራሳቸው ፍቃድ ያነቡታል፣ በራሱ ሐሳብ ያነቡታል። በሚያነብበት በዛ ሰዓት እንደተረዳውና ወይም ደግሞ መጽሐፍ ቅዱስ በማይሰጠው መረዳት የሚፈልገውን ህይወትና የሚፈልገውን አይነት ስብና በማህበረሰቡ ዘንድ ክርስትናን የማይገልጥና ክርስትናን የማያሳይ ነገር በክርስቶስ የተገኘውን እውነትና ጽድቅ የማይገልጥ ነገር ሲያሳይ እናገኛለን። ይሄ ፈጽሞ ትክክል አይደለም። ስለዚህ መጽሐፍ ቅዱስ ከክርስቲያኑ የሚጠብቀውና ክርስቲያኑ ማህበረሰብ በክርስቶስ ኢየሱስ የዳነ ሰው የሚገልጠውን ህይወት እንዲገልጥ የሰጠው ህይወት ምንድነው ብለህ ከጠየቀኝ ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። አሁን አዳነን ማለት ነው። ይሄን ልክ ጸጋውን ስንቀበል ዳነን። ይህም የተገለጠው የእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ይላል። ኔክስት ምንድነው የሚያደርገው? አንተ ካዳነ በኋላ ኃጢአተኝነትና ዓለማዊ ምኞት ምን ይላል? ያስክዳል። ስለዚህ እንዴት ነው የምኖረው ካልክ በጸጋ ነው ዳንከው፣ በጸጋ ነው የምትኖረው። በጸጋ በምትኖርበት ሰዓትና በጸጋ በምትመላለስበት ሰዓት ኃጢአትን አለመካድ አትችልም። ኃጢአትን አለመተው አትችልም። ኃጢአትን አለመጣል አትችልም። አንተ ፈልገህ ሳይሆን ጸጋውን ስለተቀበልክ በአንተ የሚሰራው ጸጋ አንተን ለማዳን የተገለጠው ያ ጸጋ ኃጢአት ምን ይላል ማለት ነው? ያስተዋል፣ እንድንተው ያደርገናል። ስለዚህ ኃጢአተኝነትና ዓለማዊ ምኞትን ክደን ደግሞ የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስን መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እንድንኖር ያስተምረናል። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ እንዴት መኖር አለበት ብለህ ከጠየቀኝ በጽድቅና በቅድስና ራሱን በመግዛትና ክርስቶስ ኢየሱስን በመጠባበቅና ተስፋውን በማለምና በመጠባበቅ እንዲኖር ነው መጽሐፍ ቅዱስ የሚያዘው። እነዚህ ነገሮች ሁሉ ግን በጸጋ ስለዳን በጸጋ የምናደርግበት ህይወትና በጸጋ የምንመላለስበት ጸጋ ራሱ ኢየሱስ ክርስቶስ ምን ብሎናል? ተሰጥቶናል። ስለዚህ መጽሐፍ ቅዱሳዊ የሆኑ እውነትና በመጽሐፍ ቅዱስ ውስጥ የተመሰረቱ ሐቆች እነዚህ ናቸው። ክርስቲያኑ አማኙ ማህበረሰብ በዚህ ነው የሚኖረው፣ በዚህ ነው የሚመላለሰው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ይባርክ ወንድሜ። በጣም ደስ በሚል ሁኔታ አብራርተህልናል፣ ገልጸህልናል። የእግዚአብሔር ቃል የሚያስተምረንን ነገር ነግረናልና አንድ ጥያቄ ደግሞ ሊጨምር በኃጢአት የሚመላለስና በኃጢአት ውስጥ እየኖረ ያለ ሰው ከዚህ ነገር ለመውጣት ምን ቢያደርግ ትመክራለህ? ይህንን ቪዲዮ የሚሰማ ሰው ከዛ ነገር ውስጥ እንዲወጣ ትንሽ እንኳን የሚማርበትን ወይ እንድታዘጋጀንና በመጨረሻ ደግሞ መልእክትን ጠቅለል አድርገህ ብታብራራለን ብዬ ያስባለሁ። እሺ፣ የጌታ ስም የተባረከ ይሁን። አዎ፣ በሕይወት ዘመናችን እንደክማለን፣ በተለያዩ ድካሞች ውስጥ እናልፋለን። ቅድም በጥያቄዎቻችን መሃል
የተነሱ ሐሳቦች ነበሩ። እነዛ ሐሳቦች ምንድናቸው? ኃጢአትን ያሸነፈ ሰው አለ ወይ? አዎ አለ። ዕብራውያን ምዕራፍ 3 ቁጥር 1 ላይ ሲናገር የእምነታችሁን ሐዋርያና ሊቀ ካህን ኢየሱስ ክርስቶስ ምን በሉ ይላል? ተመልከቱ ይላል። ከወደቅንበት ለመነሳት፣ ከጠፋንበት ለመመለስ፣ ከሄድንበት ለመምጣትና ራሳችንን ከደበቅንበት ራሳችንን በጭንቀት ከያዝንባቸው ዓለም ውስጥ ለመላቀቅ የእምነታችን ሐዋርያና ሊቀ ካህን የሆነውን ኢየሱስ ክርስቶስን እንመልከት። እሱ ኃጢአትን አሸንፎ በእግዚአብሔር ቀኝ ተቀምጧል። ስለዚህ ኃጢአትን ያሸነፈውን፣ ሞትን ያሸነፈውን፣ ፍርሃትን ያሸነፈውን፣ ጭንቀትን፣ ዲፕሬሽንን ያሸነፈውን ጌታችን ኢየሱስ ክርስቶስን እንመልከት ነው የምለው። ራስህን በምታይበት አይን ኢየሱስን እንዳታየው። ኢየሱስ አንተ ራስን እንደምታየው አይደለም የሚያየክ። ካንተ በላይ ላንተ ያስብልሃል። አንተ እንኳን በራስ ላይ ተስፋ ብቆርጥ እሱ ባንተ ላይ ተስፋ አይቆርጥም። ኃጢአቱ ውስጥ ነው ያለው፣ እሺ። ድካም ውስጥ ነው ያለው፣ እሺ። የጸጋ ዙፋን አለ። ወደ ጸጋ ዙፋንና እግዚአብሔር ምህረት ያደርግልሃል። ነገር ግን በኃጢአት ልምምድ ውስጥ አትመላለስ። በኃጢአት ልምምድ ውስጥ ራስን አታኑር። እንዴት ነው የምወጣው? የምትወጣበት መንገድ የእምነትህን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን መመልከት ብቻ። ሰዎችን የምታዩ ከሆነ ትቆማላችሁ። ሰዎችን የምትመለከቱ ከሆነ ትዘገያላችሁ። ሰዎች እጃቸውን ከመስጠት ይልቅ ድንጋይ ነው የሚሰጣችሁ። በወደክበት ይወግርሃል እንጂ ከወደክበት እጁን ዘርግቶ አንተን ከኃጢአት ማዳን የሚችል አቅም ያለው አንተን ከነድካም ከነቁሻሻ ሊሸከም የሚችል የለም። ከነቁሻሻ ከነድካም ተሸክሞ ቁሻሻን አጥቦለ በምህረት እንደገና ደግፎ በቤቱ ሊያኖር የሚችለው የጠፋውን ማንነትን የሚመልሰው እንደገና በውስጥ ያለውን እሳት የሚያቀጣጥለው ለሱ ያለውን ፍቅር የሚያድሰው ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር በምህረቱና በቸርነቱ ባለጸጋ ስለሆነ አሁንም እጁን ዘርግቶ ይፈልጋል። ስለዚህ ከወደክበት ለመውጣት ኢየሱስ ክርስቶስን መመልከት። ኃጢአትን ያሸነፈውና የገዛው እሱ ብቻ ነው። እሱ ከኃጢአት ኃይል ያድነናል። እሱ ከኃጢአት ጉልበት ያድነናል። እሱ ከኃጢአት ብርታት ያድነናል። ቢያድንንም ባያድንም እሱ አምላክ ነው ብሎ ነው እነዛ ሶስቱ ብላቴናዎች ለንጉሱ ሐውልት አንሰግድም ያሉት። እግዚአብሔር ከገባችሁበት እሳት፣ ከገባችሁበት ድካምና ዝለት፣ ከየትኛውም ኃይል እግዚአብሔር ያድናቸዋል። ጸጋው ኃጢአተኛውን በደለኛውን ለማዳን የመጣው ሕጉ ከሁሉ የተሻለውን ሰው በእግዚአብሔር ፊት ኃጢአተኛ አድርጎ ሲያቀርብ፣ ጸጋው ደግሞ ከሁሉ ውዳቂ የሆነውን ኃጢአተኛ የሆነውን ሰው ጻድቅ አድርጎ ያቀርበዋል። የመጨረሻ መልእክቴ ለወጣቶች፣ ለወንድሞች፣ ለእህቶች፣ ለታላላቆች፣ ለታናናሾች ይህ ነው። ሮሜ 12 ከቁጥር 1 ጀምሮ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለጌታ አቅርቡ ይላል። ሰውነታችሁን ቅዱስ ሕያው መስዋዕት አድርጋችሁ አቅርቡ። ወዳችኋለሁ፣ ተባረኩ። ይህንን መልእክት ለሌሎች አድርሱ። ይህንን መልእክት ሰብስክራይብ በማድረግ ከጎናችን ቁሙላችኋለሁ። የጌታ ኢየሱስ ክርስቶስ ይባረክ። መልእክት ካላችሁ፣ ጥያቄ ካላችሁ በኮሜንት ሴክሽኑ ላይ ጻፉ። በዛ መልእክትና ጥያቄዎቻችሁ ደግሞ ደግመን እንገናኛለን። ተባረኩልኝ።